የሀበሻ ጀብዱ ጸሐፊ አዶልፍ ፓርለሳክ ተርጓሚ ተጫነ ጆብሬ መኮንን አሳታሚ አዲስ አበባ ዩኒቨርሲቲ ፕሬስ መግቢያ ትንሽ ስለ ደራሲው የቼክ ሪፐብሊክ ተወላጅ የሆኑት ክቡር ኢንጂነር አዶልፍ ፓርለሳክ በ4ኛው ወር 1908 እንደ አውሮፓውያን አቆጣጠር በድሮዋ ዩጎዝላቪያ ብሩኖ በምትባል ከተማ ተወለዱ። በ18 ዓመታቸው በብሩኖ ከተማ የሁለተኛ ደረጃ ትምህርታቸውን አጠናቀው በመቀጠል ከሲቮካ ሺኮላ ኢኮኖሚክ ዩኒቨርሲቲ የኢኮኖሚ ዩኒቨርሲቲ እንደማለት ነው ኤሌክትሮቴክኒካል ፋካልቲ በኢንጂነሪንግ ተመርቀዋል። ቆየት ብሎም ከፕራግ ዩኒቨርሲቲ ኢኮኖሚ ፋካልቲ በዲግሪ ተመርቀዋል። አዶልፍ ፓርለሳክ ገና በ14 ዓመት ዕድሜያቸው በብስክሌት የቼኮስሎቫኪያ አዋሳኝ ሀገሮች ማለትም ኦስትሪያ፣ ሃንጋሪ፣ ሮማኒያ፣ ፖላንድ እና ጀርመንን ጎብኝተዋል። በ17 ዓመታቸው ደግሞ ጣሊያንና ሳን ማሪዮን የመጎብኘቱ እድል ገጥሟቸዋል። በ1926 እንደ አውሮፓውያን አቆጣጠር ከጓደኛቸው ከአሊዮስ ፖላክ ጋር ወደ ባልካን ሀገሮች በመውረድ ዩጎዝላቪያ፣ አልባኒያ፣ ግሪክን፣ ቱርክንና ሮማኒያን ጎብኝተዋል። ገና በ17 ዓመታቸው በአንድ ሊዩትሬስቲኖ በምትባል የጣሊያን መርከብ ላይ እንደ መርከበኛ ተቀጥረው ሲሪያን፣ ፍልስጤምን፣ ግብፅንና ሌሎች ሀገሮችንም ጎብኝተው ወደ ሀገራቸው ወደ ቼኮስሎቫኪያ ከተመለሱና ከጓደኞቻቸው ከአሊዮስ ፖላክ ጋር ስለሌላ አዲስ ጉዞ ጥቂት ከተዘጋጁ በኋላ የጉዞ መስመራቸውን ወደ አረብ ሀገሮችና አፍሪካ አዙሮ በርካታ የአረብ ሀገሮችን ጎበኙ። ከዚያም ወደ ግብጽ በመመለስ የአባይን ወንዝ ተከትለው በሱዳን በኩል አድርገው ወደ ኢትዮጵያ ከገቡ በኋላ በሰሜን ኢትዮጵያ ረዘም ላለ ጊዜ ሲዘዋወሩ ቆይተው ወደ ኤርትራ ተመለሱ። በኋላም ቀይ ባህርን በመርከብ ተሻግረው ወደ ሰሜን የመን ገብተዋል። ከሰሜን የመን በፈረስና በግመል ሰነአ ገብተዋል። ከሰነአ በመርከብ በቀይ ባህር ያሉ ብዙ ደሴቶችን ሲጎበኙ ቆይተው በመጨረሻ በየመኑ ንጉሥ እንግድነት ኤደን ሰነባብተው ከኤደን ወደ ሀገራቸው ወደ ቼኮስሎቫኪያ ተመልሰዋል። አዶልፍ ፓርለሳክ ጉዟቸውን ቀጥለው ሩቅ ምስራቅን፣ ቻይናን፣ ታይዋንን፣ የጃፓን ደሴቶችን፣ የአፍሪካ ደሴቶችን ጭምር ጎብኝተዋል። ደረጃ በደረጃም 12 የዓለም ቋንቋዎችን መናገር ችለዋል። ከሁለተኛው የዓለም ጦርነት በኋላ በርካታ የትርጉም ስራዎችን ሰርተዋል። ለጥቂት ዓመታትም ለቼኮስሎቫኪያ አውቶ ክለብ ካምፓኒ ሰርተዋል። ለዚሁ ድርጅትም መጽሐፍ ጽፈዋል። አዶልፍ ፓርለሳክ በ1935 እንደ አውሮፓውያን አቆጣጠር ወደ ኢትዮጵያ ተመልሰው በንጉሠ ነገሥቱ ፊት ቀርበው ትልቅ የሚባልን የኢትዮጵያ መኮንንነት ማዕረግ ተሾሙ። ከዚያም በካፒቴን ማዕረግ በጣሊያን ወረራ ጊዜ በ1935 እና 36 በወቅቱ የሰሜኑ ጦር ጠቅላይ አዛዥ ከነበሩት ከራስ ካሳ ኃይሉ የሰላሌው ወታደራዊ አማካሪና በመቶ ሺዎች ከሚቆጠሩ ጀግኖቹ የኢትዮጵያ ልጆች ጎን ሆነው እስከ አፍንጫው ታጥቆ የመጣውን ወራሪው የሙሶሎኒ ጦር እስከ መጨረሻዋ ቀን ድረስ የታገሉና ያታገሉ ታላቅ ጀግና የጦር መኮንን ነበሩ። እኚህ ጀግና ሰው በታላቅ ጀግንነት እና ወደር በማይገኝለት የሀገር ፍቅርና ወኔ የእናት ሀገር ፍቅሩን በደሙ ለከፈለው ለዚያ ጦር የታሪክ ገድል ሀበሽካ ኦዴሳ የሀበሻ ጀብዱ የተባለውን እውነተኛ ታሪክ ማስታወሻ ጽፈው ታህሳስ 1 ቀን 1981 እንደ አውሮፓውያን አቆጣጠር በቼኮስሎቫኪያ ዋና ከተማ ፕራግ አልፈዋል። በመሆኑም ይህንን ከ70 ዓመታት በላይ ያለፈውን እውነተኛ የአያቶቻችንና የቅድመ አያቶቻችንን ታሪክ ለታሪክ ተመራማሪዎች፣ ለተማሪዎችና ለአንባቢያን ወደ አማርኛ ተርጉሞ ማቅረቡ ተገቢ መስሎ ስለታየኝ የዚያን ትውልድ የእናት ሀገር ፍቅርና እውነተኛ ታሪክ እንደሚከተለው ለማቅረብ ሞክሬያለሁ ይላል ጸሐፊ ተርጓሚ ተጫነ ጆብሬ መኮንን። ትንሽ ስለ መጽሐፉ ቼኮስሎቫኪያ የኢትዮጵያ ንጉሠ ነገሥት ወታደር ብሎ የሚጀምረው የአዶልፍ ፓርለሳክ የሀበሻ ጀብዱ መጽሐፍ ለመጀመሪያ ጊዜ በቼኮስሎቫኪያ የታተመው እንደ አውሮፓውያን አቆጣጠር በ1948 ሲሆን ለሁለተኛ ጊዜ ይዘቱ እጅጉን በጣም አጥሮ በብዛት የታተመው ግን እንደ አውሮፓውያን አቆጣጠር በ1989 ነበር።
ይህንኑ በ1989 በብዛት የታተመውን የሀበሻ ጀብዱ መጽሐፍ እኔም ገና የቼክ ቋንቋ ትምህርት አጠናቅቄ በቻርለስ ዩኒቨርሲቲ ሕግ ፋካልቲ ተማሪ በነበርኩበት ጊዜ እንደ አብዛኛው ኢትዮጵያዊ ሁሉ ገዝቼ በመጽሐፍ መደርደሪያ ላይ ያኖርኩት። ምናልባት የአጋጣሚ ሊሆን ይችላል፣ ምናልባትም ጊዜ ከማጣት ሊሆን ይችላል። ብቻ ይህም መጽሐፍ ገዝቼ በቅጡ ሳላነበው እንዲሁ እንደተቀመጠ ብዙ ዓመታት ተቆጠሩ። ከዓመታት በኋላ በአንድ ኮንፈረንስ ላይ ስለ ጣሊያን ወረራ ጥናታዊ ጽሑፍ እንዳቀርብ ተጠየቅኩና ለዚሁ ስራ በየቤተ መጽሐፍቱ የተመላለስኩኝ በወቅቱ የተጻፉ ጋዜጦችን ሳይቀር እያነበብኩ ብዘጋጅም ለራሴ ባለመርካቴ እንዲሁ በኢንተርኔት የተጻፉ ነገሮች ባገኝ እያልኩ በፍለጋዬ የገፋሁበት። ይሁንና ለዚያ በርካታ የታሪክ ተመራማሪዎች ለሚሰበሰቡበት ኮንፈረንስ ግን በቂ መረጃዎችን ያገኘው አልመስል እያለኝ ተቸግሬ ተቀመጡ። ምንም እንኳን በአንድ ወቅት አዲስ አበባ ዩኒቨርሲቲ የኢትዮጵያን ታሪክ ለ2 ሴሚስተር የተማርኩ ቢሆንም ያን ውስን እውቀት ለኮንፈረንሱ ዝግጅት ብዙ ላይ ሳይረዳኝ እንዲሁ መላው ጠፍቶብኝ የቤቴ እንደተቀመጥኩ ያችን ከጥቂት ዓመታት በፊት ገዝቼ በመጽሐፍ መደርደሪያ ላይ አቧራ የጠገበችውን የአዶልፍ ፓርለሳክን የሀበሻ ጀብዱ አስታወስኩና አቧራዋን አራግፌ ማንበብ ጀመርኩ። እውነቱን ለመናገር ይህን የመሰለ እውነተኛ ታሪክ እንቁ መጽሐፍ ቤቴ ያስቀምጬ በየመጽሐፍ ቤቱ መንከራተቴ እጅጉን አናደደኝ። ቢሆንም ከዚያች ቀን ጀምሮ ከዚች መጽሐፍ ጋር ለዘላለሙ የማንነጣጠል ጓደኛሞች ሆንን። በሄድኩበት ቦታ ሁሉ ሁሌም ይዣት እሄድ ጀመር። ባገኘሁት አጋጣሚ ሁሉ እየገለጥኩ ዝም ብዬ በፍቅር አነባት ጀመር። በፕራግ ኢትዮጵያውያንና የኢትዮጵያ ወዳጆች ማህበር በወር አንድ ጊዜ ወሩ በገባ በመጀመሪያው አርብ እየተገናኘን እንጫወት ነበር። በዚህች አርብ አሁን ሁሌ ከእጄ የማትለየዋን መጽሐፌን እንደ ያዝኩ ወደዚያች ቢራ ቤት እሄድ ነበርና በኋላ ወደ ትርጉም ዓለም ደፍሬ እንዲገባ ብዙ ያበረታታኝ ጓደኛዬ ፓቬል ሚኬሽ ይቺ እኔ የያዝኳት መጽሐፍ በጣም አጥራ የተጻፈች እንደሆነችና ሙሉ በሙሉ አዶልፍ ፓርለሳክ የጻፈውን እንደማታጠቃልል ነገረኝ። ቃሉን ጠብቆ በሚቀጥለው ወር ስንገናኝ በ1948 እንደ አውሮፓውያን አቆጣጠር አትሞ ከአሮጌ ተራ ገዝቶ አብሮ ሰጠኝ። የ1948 እትሙን ከአሮጌ ተራ ገዝቶ አምጥቶ ሰጠኝ። እናም ከዚያች የአርብ ቢራ ቤታችን እንደተመለስኩ ሌሊቱን በሙሉ በታላቅ ጉጉት የ1948 ዓመተ ምህረቱን እትም አነበብኩት። ምንም እንኳን ፓቬል ሚኬሽ ያመጣልኝ መጽሐፍ በጣም ያረጀና ጥቂት ገጾች የሚጎሉት ቢሆኑም ፓቬል ሚኬሽ እውነት ነበረው። የ1989 እትሙ ለኮሚኒስቶች በሚመች መልኩ የተዘጋጀ አጭር ታሪክ ነበር። በመጨረሻ ሙሉ በሙሉ ልተረጉመው ቆርጬ ስነሳ ፕሮፌሰር ፍራንቲሼክ ሞሽና አንድ በደህና ሁኔታ ላይ ያለ የ1948 ዓ.ም መጽሐፍ ከግለሰብ ላይ በውድ ዋጋ ገዝቶ ሰጠኝ። ይሄ የ1948 እትም እጄ ከመግባቱ በፊት የ1989 ዓመተ ምህረቱን እትም ወደ አማርኛ እየተረጎምኩ በwww cyberethiopia.com ዋርካ የባህልና ስነ ጽሑፍ ድረገጽ ላይ ያወጣው ነበር። በዋርካ ያሉ በአካል የማንተዋወቅ የሀገሬ ልጆች መጽሐፉ ለኢትዮጵያ ሕዝብ ታትሞ መድረስ እንዳለበት ደጋግመው እያስታወሱኝ እና እያበረታቱኝ ይችኑ የ1989 ዓ.ም ቁንጽል ታሪክ እስከጨረስኩበት ጊዜ ድረስ የኢትዮጵያ የገበሬ ወታደር በወጣው ተራራ እየወጡ በገባው ወድዋዳ እየገቡ በተሻገረው ወንዝ እየተሻገሩ አብረውኝ ዘምተውና በዚህ አጋጣሚ ለዋርካ ልጆች ዘምተዋልና በዚሁ አጋጣሚ ለዋርካ ልጆች ከፍ ያለ ምስጋናዬን አቀርባለሁ። በመጨረሻ ይህን የፊደል ግድፈት የበዛበትን የትርጉም ስራዬን ለአጎቴ ለአቶ አያሌው ሽበሺ ላኩለትና በሱ ከፍተኛ ድጋፍ እነሆ ለህትመት በቃ። ትልቁ ምስጋናዬ ለሱ ይሁንልኝ።